ድሆች የመንግስተ ሰማያት ጠባቂ በረኞች ናቸው። መንግስተ ሰማያት ላይ ኪሩቤልና ሱራፌልን እንዳትጠብቅ ይላል ቅዱስ ባስልዮስ። ትተው የሄድከውን የኔ ቢጤን የምታየው ቁጭ ብሎ ማለት ነው። እሱን አልፈናውት እሱን አይተኸው ግባ ካለ ያስገባሃል። አይ ነፍጎኛል ነበር እንዴ ካለ ደግሞ እግዚአብሔር መንግስቱን ይነፍግሃል። እና አስበው ለአንድ የኔ ቢጤ የምትሰጣት የተወሰነች ነገር የምትሰጠው እንኳን ብታጣ የምታሳየው ብሩህ ፊት፣ የምትሰጣቸው ተስፋ፣ አይዟችሁ ማለቱ፣ እንደምን አደርክ ብሎ መናገሩ፣ እያንዳንዷ ነገር እግዚአብሔር ስለ ከንቱ ንግግራችሁ ዳግም ክርስቶስ በዙፋኑ ፊት ትጠየቁበታላችሁ ካለ ቫይስ ቨርሳ እኮ አለው። ስለ በጎ ንግግርህም ደግሞ ይመሰክርልሃል ማለት ነው፣ ዋጋ ይሰጣል ማለት ነው። እና ተስፋ አድርገን የምንኖረው ሃይማኖተኛ በመሆናችንም ጭምር በጣም ራሳችንን ተገዢ አድርገን ለመኖር የምንፈቅደው ምድራዊ ሆኑ በጣም ብዙ ነገሮችን በማግኘት ባለ ተስፋ ውስጥ በመኖር እንዲሆን አይፈልግም። ኢቭን እግዚአብሔር ከሰጠህ ብዙ ነገሮች ራሱ እንድታስበልጠው የሚጠበቁብህ ነገሮች አሉ። ሐዋርያት የማቴዎስ ወንጌል ምዕራፍ 10 ላይ በጣም ብዙ ጸጋ ነበራቸው። ሕሙማንን መፈወስ ይችላሉ፣ ርኩሳት መናፍስትን ማውጣት ይችላሉ። ከክርስቶስ ጋር መኖር ራሱ ትልቅ ጸጋ ነው። ያንንም አልተነፈጉም። ነገር ግን አንድ ቦታ ላይ የሚገርምህ ርኩሳት መናፍስትን ማውጣት የሚችሉበትን ስልጣን ክርስቶስ ሰጥቷቸው እየሄዱ ርኩሳት መናፍስትን አውጥተው በጣም ደስ ብሏቸው መጡና ጌታ ሆይ በስምህ ርኩሳት መናፍስት አጋንንት እኮ ተገዙልን አሉት። ጌታችን ምን አላቸው? ስለዛ ስለሰጣቸው ጸጋ ትኩረት አድርገው የበለጠ እሱ ነው ብለው እንዳያስቡ እውነት እውነት እላችኋለሁ ርኩሳት መናፍስት በስሜ ስለተገዙላችሁ ሳይሆን ስማችሁ በሰማይ መጽሐፍ ስለተጻፈ ግን ደስ ይበላችሁ አላቸው። አየህ፣ ከተሰጠህ እንኳን መልካም ነገር ከእግዚአብሔር ከተቀበልከው የምታስበልጠው የሆነ ነገር አለ። አሁን ብዙ ለዛ ነው ቅድም ያልኩህ እግዚአብሔር ካደረገልህ በጣም ብዙ ነገሮች በጣም ዋጋ የምትሰጠው ምንድነው? ጥምቀትህን መሆን አለበት። ልጅነትን በቃ እንዴ እርሱ ስላለህ እንኳን ራሱ እኮ አባት እንዳለህ እያወቅህ ትጽናናለህ። እርሱ ስላለህ እንኳን እኮ አባትህ ሊሰጥህ የሚችለውን የመውረስ ራይት እንዳለ መብት እንዳለ ራሱ በእርግጠኝነት ማወቅ ትችላለህ። በቃ ደስተኛ ሊያደርግህ የሚገቡ ነገሮች አሉ። እነዛ ነገሮች ማለት በሃይማኖትህ ውስጥ ስትኖር በመኖርህ ምክንያት ተስፋ አድርገህ አገኛቸዋለሁም ብለህ ነገን እየናፈክ እንድትኖር የሚያደርጉ ነገሮች ናቸው። ትኩረትህን እነዛ ነገሮች ላይ ያነሳ ጊዜ ላይ መመልከት ያቆምክ ጊዜ ላይ ግን በቃ እዛን ጊዜ ላይ ውድቀትህን የሚጀምር መስጠም ትጀምራለህ። በቃ ራስህ ታገኘዋል። ጥሩ ምሳሌ ላንሳልህ ለዚህ ደግሞ የማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ይላቸዋል መሰለ? ለደቀ መዛሙርቱ ብዙ ሰዎችን ያጠግባል። ምዕራፍ 14 ላይ ብዙ ሰዎችን ያጠግባል፣ ያበላል። ከዛ ራሱን ለየና እነሱን ሂዱ ተሻገሩ አላቸው። በመርከብ ላይ ተሻገሩና ተሻገራችሁ ጠብቁኝ እኔ እመጣለሁ አላቸው። እሺ ብለው መሻገር ጀመሩ። ጥቂት እንደሄዱ 20-30 ምዕራፍ ከፊት ለፊታቸው ኃይለኛ ነፋስ እየመጣ በጣም ተረበሹ። ከዛ በኋላ ክርስቶስ የነበረበት የመጀመሪያው ጊዜ ላይ ነፋሱ ሲነሳ ተኝቶ ነበር እና ቀስቅሰውት አድነን ብለው ድነዋል። አሁን አብሯቸው የለም። ስለዚህ በጣም ተጨንቀው መጮህ ጀመሩ። ከዛ ጌታችን ባህር ላይ እየተራመደ መጣ። ደግሞ በጣም ትኩረት እንድትሰጠው የሚያደርግ ታሪኩን ከዚህ በኋላ ነው። አዩትና ምትሃት መሰላቸዋል። እሱ እንደሆነ አላወቁም። ሰይጣን የመሰላቸው እንደው ቃሉ ልንገርህ፣ ሰይጣን የመሰላቸው ለምን መሰለ? በአውሎ ንፋሱ በምኑ ምክንያት ክሊርሊ ሊያዩት አይችሉም። አንደኛ ቤተክርስቲያናችን በነገራችን ላይ ይህንኑ ታሪክ ለዳግም ምጽአት ምሳሌ አድርጋ ታስተምርበታለች። የመጨረሻው ዘመን ትልቁ ክፉ ነገር ቢኖር ጦርነቱ ምኑ ብቻ አይደለም። ተስፋ የምታረገውን አምላክህን አይተኸው እንኳን አንተ አትመስለኝም ምናምን ማለት ከጀመርክ በጣም ትልቅ ችግር ላይ እንደደረስክ የዘመኑ ፍጻሜ መድረሱም የሚታወቀው በዛ ነው። የሆነውን እንዳልሆነ ያልሆነውን ሰይጣን ደግሞ አምላክ ነኝ ብሎ ሲመጣ እኮ ነህ ብሎ እንደመናገር እንደማለት ነው። እና አዩት፣ በጣም ደነገጡ። ምትሃት ነው አሉ። መሬት ላይ ስናባረው የነበረው ሰይጣን ውሃ ላይ ማውጣት እንደማንችል አውቆ በቃ እዚሁ ሊገለን ነው ብሎ ፈርተው በጣም ተጨንቀው ነበር። ከዛ ክርስቶስ አይዟችሁ እኔ ነኝ አትፍሩ አላቸው። ድምፁን ስለሚያውቁት ተረጋጉ ትንሽ። ከዛ ቅዱስ ጴጥሮስ ሁሌም ችኩል አይደለ? ባህር ላይ መቆሙን ሲያይ እኔም እንድመጣ ና በለኝ አለ። ከዛ በኋላ ጌታችን እሺ ና አለው። ከዛ ወረደና ባህሩን እየረገጠ መሄድ ጀመረ ይላል። እዛው ታሪክ ላይ ምን ይላል መሰለ? በግራና በቀኙ ግን የሚነፍሱትን ነፋሳት
ማስተዋል ሲጀምር የቆመበት ደግሞ ባህር መሆኑን ሬኮግናይዝ ማድረግ ሲጀምር ቅድምም ተሳስቶ አይደለም የረገጠው ግን አረ አንተ ባህር ነው ማለት ሲጀምር መስጠም ጀመረ። ከዛ በኋላ ወዲያውኑ ክርስቶስን አድነኝ አለው ጌታችን ማወጣ። አባቶቻችን ይሄን ታሪክ እንዴት አድርገን እንድንረዳውና እንድንማረው ይፈልጋሉ መሰለ። የቅዱስ ጴጥሮስ የመስጠሙ ወደ ውሃው የመጥለቁ የመጀመሪያው ምክንያት አንደኛ ትኩረት ማድረግ የሚጠበቅበትን ነገር ትኩረት ማድረግ ማቆም ሲጀምር። አንተ እግዚአብሔርን እያየህ ስለሚነፍሰው ንፋስ ምን አገባ? ንፋስ ጸጥ ማድረግ እንደሚችል እኮ አሳይቷል ትላንትና። በቃና ለሐደል ዝም ብለህ መምጣት ነው አንተ የሚጠበቅብህ። ጥሪውን ከሰማህ የሚያራምድህ መሬት ይሁን ባህር ለምን ትጠራጠረዋል? እስኪ ሌትስ ሜክ ዲስ ፕራክቲካል። አሁን ምን ማለት ነው? አሁን ጥሪውን ከሰማህ ሌላውን ነገር እንደሚያሻግረህ ታውቃለህ። ዝም ብለህ መሄድ ምን ማለት ነው? ፕራክቲካል ኦን አ ዴይሊ ቤዚስ ስንኖር እንዴት ነው የምናደርገው? ይሄን እመነው ነው እግዚአብሔርን መርጠህ የሆኑ ቦታዎች ላይ ይሄን እንኳን እግዚአብሔር ያደርገዋል ብለህ የሆኑ ቦታዎች ላይ ግን ይሄ እንኳን ለኔ ማያቀተኝም ብለህ አይደለም። አንተ የምታረገውን ኬፓብል ነኝ ብለህ የምትቀበለውንም ነገር እግዚአብሔርም ያደርገዋል የምትላቸውንም ሁሉንም ነገሮች በጥቅሉ ክርስቲያን እንዲያምን የሚፈልገው እግዚአብሔር ነው ብሎ አምላኬን የሚያደርገው ብሎ። አሁን እኛ በዕለት ተዕለት ኑሯችን ላይ እየሰማነውም ቢሆን ግን ትርጉሙን ያዛባናቸው ነገሮች ቢኖሩ አንደኛው ይሄ እንኳን ላንተ አያቀትህም የሚለው። እንዴት አያቀትህም? አንተ እኮ በራስህ ስልጣን የምትኖር ሰው አይደለም። በራስህ ስልጣን የምትተነፍስ ሰው አይደለም። ይመስልሃል ያው የተበደርከው ዕቃ እኮ ሁሌም አንተ ቤት ሲቀመጥ እኮ ያንተ ነው የሚመስልህ። የሆነ ሰዓት ላይማ የኔ ነው ብለህ ልትከራከር ትችላለህ አይደል? ሳምባህ ብድር ነው፣ ነፍስህ ብድር ነው፣ ስጋህ ብድር ነው፣ ሁሉም ነገር ብድር ነው። ሲጀመር በአደራን የተቀበልከው ራሱ ማህፀን የቃሉ ትርጉም ማህፀነ አደራ ተቀበለ ማለት ነው። እና ልጆች ከማህፀን ያለ የሚወጡት እናት መጀመሪያ ልጅን በአደራ ከእግዚአብሔር ትቀበላለች። አንተ ከእናትህ ማህፀን ውስጥ በአደራ የተቀበልከውን ሰውነትን ተቀብለህ ትወጣለህ። ያደራ ነገር ይዘህ እንዴት ነው እንደራስህ ፈላጭ ቆራጭ ነኝ አድራጊ ፈጣሪ ነኝ ማለት የምትችለው? አይሆንም። ስለዚህ በደንብ መረዳታችንና የምንረዳበትን መንገድ መስተካከል ካልቻለ ምን ወደሚለው እምነት እያደገብን ይመጣል። ይሄ ላንተ አያቀተህም ሲባል ስለዚህ እግዚአብሔርንም ሳላስቸግረው እችን እንኳን አያቀተኝም ወደ ማለት ደረጃ ይመጣል። አይደለም። ይሄ ላንተ አያቀተህም ማለት በሰጠህ እግዚአብሔር ባረገልህ ማስተዋል፣ ዕውቀት፣ ጉልበት፣ ጸጋ፣ ረድኤት፣ ሀብት እሱን ይዘህ ከሱ ጋር ሆነ በሱ ሆነ ማድረግ አይከብድህም። ሲጀመርም እግዚአብሔርም የፈጠራቸው ፍጥረታት በሱ ውስጥ ሆኖ ከእርሱ ጋር አብረውም ሆነው ሲሰሩ ማየት ያስደስተዋል። ይሄ ለምን አደረጉ ለምን እንደዚህ ሆኖ የሚል አይደለም። አንተ አሁን እንደ ባለሙያነት የሰራው አፕሊኬሽን ሲሰራ እያየህ እንዴት ያለኔ ምናምን አትልም አይደል? ስልካችን ላይ አፕሊኬሽኑን ስንጠቀመው አንተ በመኖርህ እኮ ነው እኛም ስልክ ላይ እጃችን ላይ የምንጠቀጥቅ። አላማውም እሱ ነው በቃ። ሁሌ ግን ስናነሳው እናንተን ስንለው ይሄ እኮ ባለን እንናገራለን ባለቤቱን ተመሳሳይ ነው። ስለዚህ ኬፓቢሊቲያችንን እና ያለንን አቅም በተገቢ ሁኔታ ልንረዳውና ልንተረጉመው ማንችል ከሆነ አሁን ልክ እንዳልኩ የኛን አቅምና የኛን አቅም ላይ ብቻ አድርገን ትርጉሙን ሰተነው ተረድተን ማምነን እንደዛ ምንኖር ከሆነ የጴጥሮስ ታሪክ ይመጣል። በጣም ከባድ ነው። የጴጥሮስ ታሪክ ነው። የቆመበትን ባህር መሆኑን እኮ መጠራጠር ስለጀመረ ብቻ አይደለም እንዳልኩ። አንደኛ ትኩረቱን ሺፍት ማድረግ ጀመረ። ሁለተኛ ጠሪውን ሳይሆን ማስተዋል የጀመረው በጥሪው ውስጥ ያለውን መንገድ ማስተዋል ጀመረ። አሁን ለክርስትና በጣም ብዙ ሰው አብዛኞቻችንም ጭምር የሚከብደን እሱ ጥሪውን እንሰማዋለን። ጥሪው ተጓዙበት የሚባልበትን መንገድ ግን እንመርጣለን። ለምሳሌ እንዳለው ማለት ነው ክርስቶስ ባህር ላይ ሆኖ የጠራውን ምናልባት ቅዱስ ጴጥሮስ እኛ ብንሆን ባህሩን ከምንረግጥ እንዲዞረን ዳርዳሩን ወደቡን ይሄው አሁን መጣውና በቃ ምናምን ብንለው ደስ ይላል። ደግሞ አይፈልግም። ካመንከው እውነት እግዚአብሔርን የእውነት እንድታምነው ነው የሚፈልገው አምላክ። በምንም አይነት መንገድ ውስጥ የምትሰማው ጥሪ ሁሉን ነገር ማድረግ የሚችል አንተን ወደሱ ማቅረብ ብቻ ሳይሆን የምትጓዙበትንም መንገድ ወደሱ እንዳትመጣ ሊያደርግ የሚችሉትንም ነገሮች በሙሉ ሊያስተካክል የሚችል አምላክ እንደሆነ በደንብ ጠንቅቀ መረዳት አለብህ።
ያንን አምነህና ተረድተህ መጓዝ የማትችል ከሆነ ልክ እንደ ቅዱስ ጴጥሮስ ነው የምትሆን። እንዳልኩ ግን የዚህን የታሪኩን ያነሳውልህ ዋነኛው ዓላማ ምን መሰለህ? ቅዱስ ጴጥሮስ መስጠሙ የጀመረው ትኩረቱን አይኑን ከክርስቶስ ላይ ነቅሎ ባህርና ምናምኑን ማየት ጀመረ። የክርስትና እምነት ውድቀትህ የሚጀምረው ትኩረት ማድረግ የሚጠበቅብህ ነገር ላይ ትኩረትህን ሺፍት አድርገህ ወጥተው ሌሎች ነገሮች ላይ ወደዛና ወደዚህ ማለት ስትጀምር ያለህ ይመስላል። ጴጥሮስም እኮ የቆመ